ሰላም የኔግዘርት ዩቲዩብ ቻናል ተከታታዮች በሙሉ በዚህ ቪዲዮ ምንም አይነት ብር በእጃችሁ ሳይኖር እንዲሁም ምንም አይነት ስኪል ሳይኖራችሁ እንዴት ኦንላይን ላይ ብር መስራት እንደምትጀምሩና በቀላሉ ማውጣት እንደምትችሉ አሳያችኋለሁ። ቪዲዮ ከጠቀማችሁ ላይክ በማድረግ ጀምሩ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጉ። በአሁኑ ጊዜ ብዙ ሰዎች ስራ ለመጀመር ታስቡና ኦንላይን ላይ ወይ ብር የለኝም ወይ የምጀምርበት ካፒታል የለኝም ወይም ደግሞ ስኪል የለኝም ብላችሁ ትጨነቃላችሁ። አሁን ግን ከዚህ የሚገላግላችሁን ቀለል ያለ ማይክሮ ታስክ ነው ይዤላችሁ የመጣሁት። ኢትዮጵያ ውስጥ የሚሰራ እንዲሁም ፔመንቱም ቀለል ያለ ነው። የተለያዩ ታስኮችን በመፈጸም ማለትም ስንል ሰርቬዮችን ሊሆን ይችላል፣ ጥያቄዎችን በመመለስ የተለያዩ ቪዲዮዎችን በማየት የተለያዩ የቴሌግራም ቻናሎችን ሰብስክራይብ ታረጋላችሁ። ቻናሎችን ሰብስክራይብ እያደረጋችሁ ግሩፖችን ጆይን ታረጋላችሁ። የዩቲዩብ ቪዲዮዎችን በማየት ሊሆን ይችላል። እንዲሁም ደግሞ ዩቲዩብ ቪዲዮዎችን ሰብስክራይብ በማድረግ ብር የምትሰሩበትን መንገድ ነው ይዤላችሁ የመጣሁት። እንግዲህ ፕላትፎርሙ ስሙ ታይም ባክስ ይባላል። አካውንታችንን ሴትአፕ አድርገን እንዴት ስራችን እንደምንጀምር አሳያችኋለሁ። እሺ እኔ በዌብሳይቱ ስለማሳያችሁ በመጀመሪያ እዛው ክሮም ላይ ከገባን በኋላ ታይም ባክስ ብላችሁ ሰርች ታረጋላችሁ። ከዛ በኋላ በዌብሳይቱ የምንጠቀመው እኛ በዌብሳይቱ ስለምንጠቀም እዚህ ፊት ለፊት ያለውን አንዴ ክሊክ ታረጋላችሁ። ግን ከዛ በፊት ደግሞ በአፕሊኬሽኑ አወርዳችሁ መጠቀም የምትፈልጉ ካላችሁ ደግሞ ከስር ጉግል ፕሌይ ብሎ የሚመጣውን አንድ ጊዜ ክሊክ አድርጋችሁ ኢንስቶል ማድረግ ትችላላችሁ ማለት ነው። እሺ እኛም በዌብሳይቱ ነው ማሳያችሁ እኔ። እሺ ይሄውና አፕሊኬሽኑ ይሄ ነው። ዩአይዩ ይሄን ይመስላል። ይሄው ወደታች አድርጋችሁ የሚገራርም ፊውቸሮች አሉት። ወደታች አድርጋችሁ ማየት ትችላላችሁ። ሪፈር አድርጋችሁ ሰው ማግኘት ትችላላችሁ። ጓደኛ ጋብዛችሁ ምናምን 0.5 ዶላር መሰለኝ በኢትዮጵያ ኦሬዲ ሲመነዘር ወደ 0.5 ወደ 60 ምናምን ብር ነው። እሺ አሁን አንድ ላይ ሳይን አፕ እናደርጋለን። ጉግል አካውንት ካላችሁ በጉግል አካውንት ሳይን አፕ ማድረግ ትችላላችሁ። ስለዚህ እኔ ጉግል አካውንት ስላለኝ ኮንቲኒው ዊዝ ጉግል ሚለውን ነካዋለሁ። ይሄውና እንግዲህ ቹዝ ዩር አካውንት ብሎናል። ስለዚህ በኢሜይላችሁ ትከፍታላችሁ ማለት ነው። እኔ ለምሳሌ በዚህኛው ኢሜይል ልክፈት። ከዛ በኋላ ኮንቲኒው ሚለውን ትነኩታላችሁ። ይሄው እንግዲህ አካውንታችንን ከፍተን ጨርሰናል። ሳይን አፕ አድርገናል። እናም የአፕሊኬሽኑ ፊውቸር ይሄን ይመስላል። ይሄውና ከላይ ያሉትን ዳሽቦርዱን አሁን ልንገራችሁ። አርኒንግ የሚለው ያገኛችሁት ዶላር ወይም ደግሞ ብሩ እዚች ጋር አርኒንግ ጋር ትቀመጣለች ዛሬ ያገኛችሁ ሲሆን፣ ከዛ በኋላ ሪፈራል የሚለው ደግሞ ጓደኛ ጋብዛችሁ የምታገኙ ብር እዚህ ጋር ለብቻ ይቀመጣል። ከዛ በኋላ ቦነስ የምትባለዋ ደግሞ ምን መሰላችሁ? የተለያዩ ታስኮችን በአንድ ጊዜ ብዙ ስትሰሩ ቶፕ 100 ብዙ የሰሩትን እንደ ዓለም ማለት ነው አንድ ላይ ስለሆነ በዚህ ፕላትፎርም ላይ ቶፕ 100ዎች ከ1 እስከ 100 ብዙ ብር የሰሩትን በዛሬ ቀን ብሎ እስከ 2000 ዶላር እዚህ ጋር ይሰጣችኋል፣ ያስቀምጥላችኋል ቦነስ ብሎ። ዋሌት ደግሞ አጠቃላይ የሶስቱም አንድ ላይ የሚቀመጠው ዋሌት የሚባለው ጋር ነው የናንተ ብር ማለት ነው። ይሄውና እዚህ ጋር ደግሞ ከዛ በኋላ እዚህ ጋር ያው ኒው ሰርቬይ እስከ 6 ሚኒት የሚወስድብህ $1 መሰራበት አለ። ስታርት በለው ይለኛል። በኋላ ላይ ያሳያችኋለሁ። ይሄ ላሳያችሁ ስለሆነ ነው እኔ በመጀመሪያ። ከዛ በኋላ እዚህ ጋር ያውና ከቶፕ 100 ያልኳችሁ እዚህ ውስጥ ነው የሚደረደሩ። ቪኦል ብለው ሙሉውን ያሳየኛል። ያው አንደኛ ከዩናይትድ ስቴትስ ከዛን ከጀርመን እያለ ይቀጥላል እንደዚህ ማለት ነው እስከ 6 ድረስ ፊት ለፊት ላይ ያሉ ይው በቀን የሰሩትን ዛሬ ብቻ $74 ምናምን የሰሩት በጣም ፕላትፎርሙ በጣም የሚገርም ፕላትፎርም ነው። ከዛም ወደታች ሄዳችሁ እቺን በተን አግሪ ብትሏት ጥሩ ነው። አንዳንድ እንትን ሲመጣ ተርምስ ኦፍ ሰርቪሳቸው ስለሆነ ማለት ነው። ይሄውና እንግዲህ አግሪ ስለው እንደ ቦነስ $0.3 ሰጥቶኛል። ይሄ ዋሌት ላይ 0.3 አለች ማለት ነው። እዚች ጋር የተለያዩ ሜሴጆች ወይም ደግሞ አናውንስመንቶች ሲመጡ እዚች ጋር ያለችዋ የኢንቦክስ ምልክት ጋር ገብታችሁ ማየት ትችላላችሁ ማለት ነው። የተለያዩ ቲፖችን ማግኘት ትችላላችሁ። እንግዲህ ይሄው ኒው ሰርቬይ 4 ሚኒት የሚወስድባችሁ $1.2 የሚከፍላችሁ ስታርት ብላችሁ መጀመር ትችላላችሁ። ብዙ ሰዓት ስለሚወስድ እኔ እንትናልም እሻው ላሳያችሁ። ሌሎችም አሉ። እናም የተለያዩ ታስኮችም አሉ፣ ኦፈርም አለ፣ ጌምም አለ ብር የምትሰበስቡበት። ለምሳሌ በታስክ ላሳያችሁ። እኔ ስታርት ብዬ መጀመር አልችልም። ትንሽ ሴትአፕ የምናረጋቸው ነገሮች አሉ። ሁሉንም እንትን ለማለት ከስር ፕሊስ ኖት ዩ መስት ቢ ኮምፕሊት ዩር ፕሮፋይል ቱ አክሰስ ዲስ ታብ ይላል። ስለዚህ ፕሮፋይላችሁን ኮምፕሊት ማድረግ አለባችሁ ሙሉ ለሙሉ ታቦችን አክሰስ ለማድረግ። ከዛን ክሊክ የሚለውን ንኩት። ከዛ በኋላ ይመጣላችኋል። እነዚህ ነው ፊልም ታረጉት ማለት ነው። ለምሳሌ እኔ የሚለውን ጸጥ ብዬ እኔ ኔግዘር
ልበለውና ንግዘርማን ልበለው ጸጥ ብዬ ስሙን ባይዘው ደግሞ እነዚህ የምሞሏቸው ኔሞች ምናምን ለሌላ ሀገር ደግሞ ቪዚብል ናቸው ለሌላ ሰው ማለት ነው። ልክ እንደኔ ለሚጠቀመው ለምሳሌ ልክ እዚህ ጋር እንዳሉት እዩ ልክ እንደነዚህ ይታያል ማለት ነው። ከዛ በኋላ ዴት ኦፍ በርዝ ይላል። ከዛ በኋላ ጀንደር ይላችኋል። እኔ ሜል እለዋለሁ። ከዛም ፖስት ኮድ ይላችኋል። ፖስት ኮድ ማለት የኛ የሀገራችን ውስጥ ስፔሲፊክ ሲቲዎች የሚጠቀሙት ፖስታል ኮድ ማለት ነው፣ ወይም ዚፕ ኮድ የፖስታ ቁጥር። ስለዚህ የአዲስ አበባ 0000 ነው። ከዛ በኋላ ካንትሪ ኢትዮጵያ ነው፣ ስቴት የሚለው ጋር አዲስ አበባን ፈልጋችሁ ትሞላላችሁ። ከነዚህ ውጪ ስቴት ውስጥ የምትኖሩ ወይም ደግሞ ኦሪጂናል ከሆናችሁ ደግሞ መሙላት ትችላላችሁ። እኔ አዲስ አበባ ስለሆነ ከዛን አፕዴት የሚለውን ትነካላችሁ አንዴ። ይሁን አካውንታችሁን ሴትአፕ አድርጋችሁ ሲጨርሱ $0.1 ጨምሮላችኋል ማለት ነው። $0.100 ጨምሮላችኋል። $0.4 ሆኖልናል ማለት ነው በእጃችን ያለው። ስለዚህ አሁን ይሄ አፕሊኬሽን የሰርቬዩን ነግሬያችኋለሁ። ጌሞችን መጫወት ትችላላችሁ። ሰርቬዮችን ብያችኋለሁ። ታስኮችን፣ ኦፈሮችን ለምሳሌ እኔ በታስክ ላሳያችሁ። አንዴ ክሊክ እናድርግ። እሺ ይኸውና ጋይስ ታስክ ሚሊዮን ነክቼላችኋለሁ። ታስክ ሚሊዮን ነክቼዋለሁ። እዚህ ፊት ለፊት ላይ መጣ ይችላል። ወደ ታች ነው የምታደርጓት። ከዛ በኋላ ያው ታስክስ ሚሊዮን መጥቷል። የፈለጋችሁትን አሁን መርጣችሁ መስራት ትችላላችሁ ማለት ነው። አጠቃላይ ብዙ ታስኮች ነው ያሉት ማየት ትችላላችሁ። ሉክ እሺ አሁን ይኸው ከላይ እዚች ጋር አንዳንድ ኤክስፕላኔሽኖች ልንገር። አጠቃላይ ያሉት ታስኮች 106 ታስክ አሉ። አጠቃላይ 106 ታስኮቹ ወደ $8 ነው የሚያወጡላችሁ ማየት ትችላላችሁ። ይሄው እንደዚህ ወደ $8 ነው የሚያወጡት አጠቃላይ የሚሰጠው ብር ማለት ነው። ስለዚህ ይሄው እነዚህ ማየት ይችላል። ለምሳሌ እዚህ ጋር ምን ይላል? ክሊክ ዘ በተን ኤንድ ኢንስታል ኤንድ ኦፕን ሳይን አፕ ዊዝ ሶሻል ሚዲያ። ይቺን በዘር የምትባለውን አፕሊኬሽን ሳይን አፕ ማድረግ ነው። አውርዳችሁት $0.127 ዳውንሎድ ኤንድ ፕሌይ ባስኬት ማስተር ብዙዎች አሉ። እስቲ አንድ ቀለል ያለ ለእናንተ ነው ላሳያችሁ። ቀለል የሚል በቃ ይሄውና ላሳያ ቴሌግራሙን። እሺ የታይም ባክስ ቴሌግራም ቻናልን ሰብስክራይብ ካረኩ $0.13 ይሰጠኛል። ስለዚህ ክሊክ እቺ በተኗን ነው የምትነኳት። በኋላ አንዳንድ ዋርኒንጎች ይመጣውላችኋል። ለምሳሌ ገብታችሁ አውቃችሁ ለመሸወድ ምናምን አይቻልም፣ ግዴታ ስክሪንሻት ምናምን ትሰጣላችሁ። ስለዚህ አንደርስታንድ ትሉና ኮንቲኒው ሚሊዮን ትነካላችሁ። ኮንቲኒው ቱ ታስክስ። ይሄውና ጋይስ ወደኛ ቴሌግራም ኢንዳይሬክት አድርጎናል። ከዛ በኋላ ጆይን ትሉላችሁና ምን ታረጋላችሁ? እዚች ጋር እንትን ማድረግ አለባችሁ። ስክሪንሻት ታነሳላችሁ። እንደዚች አንድ ጊዜ ስክሪንሻት ታነሳላችሁ። ከዛ በኋላ ወደ ክሮም ትመለሱና እዚች ጋር ባክ ትሉና ስታርት ካምፔን የሚለውን ትነካላችሁ ከስር። ከዛ በኋላ ይሄውና ሄደን ሰብስክራይብ አድርገን ስለጨረስን እኛ ምን እናረጋለን? ብራውዝ ኢሜጅ ሚላለ እናስገባላችኋለን፣ ስክሪንሻት ማለት ነው። ከዛ በኋላ ቅድም ስክሪንሻት ያነሳሁትን አስገባው። ከዛ በኋላ ሰብሚት ፎር አፕሮቫል ሚለውን ነካለን። እንግዲህ ጋይስ ሰዓት ገደል ቆይታል ብሎኛል። እሺ አዲስ ላሳያችሁ ይለን። ይሄው በቃ እዚች ጋር ጆይን ዘ ታይም ባክስ ጊፍትስ ቴሌግራም ቻናላቸውን የጊፍቱን። እሺ ስለዚህ እዚች ጋር ያለችውን አንዴ እንንካታውን ቶሎ እንስራ። ከዛ በኋላ ከስር ስታርት ካምፔን ሚለው ኩትኩት። ከዛ በኋላ ይሄው እዚች ጋር ሊንኩ አለች፣ እሷን አንዴ ንኳት። እንግዲህ ጋይስ ስክሪንሻቱን አንስታችሁ እዚህ ብራውዝ ኢሜጅ ብላችሁ ስታስገቡላቸው ከትንሽ ቆይታ በኋላ ብሩን ይጨምርላችኋል ማለት ነው። እንግዲህ ይሄውና ሪሎድ ሳረገው ይሄውና 7 የምትለው እዛ ጋር ጨምራልኛለች። ከፈለጋችሁም እዚህ በኢንቦክስም ትመጣላችኋለች ማለት ነው አፕሩቭድ ሆናል ብሎ። እንግዲህ ጋይስ እንደዚህ ያረጋችሁ ብር መስራት ትችላላችሁ። ታስኮቹን በሰርቬዎቹ እንዲሁም ጓደኛችሁን ሪፈር በማድረግ $0.4 በአንድ ጓደኛ ሪፈር በማድረግ ብቻ መስራት ትችላላችሁ። ከፈለጋችሁ ፓርት 2 ደግሞ ስለ ፔመንቱ ሰራላችኋለሁ። ቪዲዮ ከጠቀማችሁ ላይክ አድርጉ። እንዲሁም እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ በተኗን እስከነ ደውሏ መጫኑ እንዳይረሱ። ፒስ አውት።